ናንጂያን ቢሮ ደርሰሃል? ለመምጣት ጊዜ ማግኘት አልቻልኩም። ከአሜሪካ ያመጣው ስጦታ ነበር። ዛሬ ነፃ ነኝ። ከተመቸ ልሰጥህ እችላለሁ? ይቻላል። ከሰዓት ትንሽ ስብሰባ አለኝ። ስብሰባው እንዳለቀ ቢሮ እንገናኝ። እሺ፣ እንገናኛለን። እሺ። ጥሩ። ብዙ ጊዜ ሆነን ከአለቃ ዣን ጋር ስታወሪ መስማት ደስ ይላል። ለምን አታስተምሪኝም? ሁለታችሁ እንዴት ለ7 ዓመታት አብራችሁ እንደዘለቃችሁ? ሚስጥር ነው። በሚስጥር መማር እችላለሁ። ለማንኛውም አንቺና አለቃ ዣን ከጓደኞቼ ሊኑ ጋር በጣም የሚያስቀና ፍቅር አላችሁ። ጂሊኑና ወይኗን እሱን ሳውቀው በጣም ቀልደኛና ተጫዋች ነበር። ግን ዌኑናንን የሚንከባከበበት መንገድ ይገርማል። ግን ሁሌም ማይገባኝ አንድ ነገር እንደ ዳይጆንግ ጀነራል ማናጀር እንዴት ፍቅረኛውን ተቀናቃኝ ድርጅት አስገባት? እኔ በሆን መቼም እንደዛ አላደርግም። በድንገት ከጄ ማጣት ነው የሚመስለኝ። አዎ፣ ወይኗን እዛ መስራቷ በእርግጥም ያስፈራል። እመቤት ጂን፣ ናንጂን ስብሰባ ላይ ነው? አዎ ስብሰባ ላይ ነው። ቢሮ ውስጥ ሆኜ እጠብቀዋለሁ። ቡና አምጪልኝ። እሺ አመጣለሁ። አሁን ከባድ ሁኔታ ውስጥ ገብተናል። ሁላችሁም ጠንክራችሁ ስሩ። እሺ፣ እዚህ ጋር ጨርሰናል። እየሄደን እናውራ። እህት ነዋን፣ ስብሰባው ቶሎ አለቀ። እንግዳ አለ? ታዋቂ አርቲስት። እኔ ልሂድ። አመሰግናለሁ። ለምን መጣሽ? ቡና ለማምጣት ነው? ማታውቂኝ ሰው አይደለሁም። ራሴ መውሰድ እችል ነበር። ጠረጴዛው ተበታትኗል፣ አልተስተካከለም። ለምን እዚህ ጋር አትሆኝም? ሶፋው የበለጠ ይመችሻል። የናንጂን ቢሮ እንደ ሁለተኛ ቤቴ ነው። የትም ብቀመጥ ለውጥ የለውም። ወይስ መመሪያ እየሰጠሽኝ ነው? ስለኛ ግንኙነት የምታውቂ አይመስለኝም። አለቃ ዣን ቢሮ ውስጥ የሚገኙ ወረቀቶች አስፈላጊ ናቸው። እንደ አለቃ ዣን ፍቅረኛ ይህንን ሁሉ ማወቅ ነበረብሽ። እናም ልትጠነቀቂ ይገባል። ከፊት ብቻ በደንብ ያዘኝ፣ እንዳትለቀኝ። እንዴ ቀስ በል። እንዳትለቀኝ። ወድቄ ነበር እኮ። እንዳትለቀኝ
አስያዝከኝ። ነይ ቀስ እያልሽ ወይኔ ጉዴ! ይዥን ደህና ነሽ? እየደማች ነው። ናንዣን ወደ ነርሱ ውሰዳት። እሺ። ወይኗን እንደ ቅርብ ጓደኛሽ በባለፈው ብዙ አትደሰች። ያለፈው አንድ ያልፏል። ለምክሩ አመሰግናለሁ። እንደ አዲስ ለመጀመር ጥረት ላይ ነኝ። ናንጂን ተመልሷል። ጨዋታ ይዛችኋል? ከመምጣቴ በፊት ብዙም አላወራንም። መውጣቴ ነው። ረዳቷን የስብሰባውን ቃለ ጉባኤ አስታውሰሽ ስጪኝ። እሺ። ያመጣውልን ስጦታ ልስጥ ና። እስኪ ያመጣሽ ሆነ እኔ አመታት አለፉ። ከቅርፊትሽ ውስጥ መውጣት ነበረብሽ። እናንተ ዱዱ ግን ምን አድርጋ ነው የተባረረችው? ከአዲሶቹ ጋር የምትሰለጥነው ለምንድን ነው? 66ኛ ፎቅ ላይ በገባችው አዲሷ ሴት ምክንያት ነው ሲሉ ሰምቻለሁ። እንደኔ ግን እሷ ረዳት ብትሆን ጥሩ ነበር። ግን የተፈጠረው ነው። እንዴት ምስኪን ሴት ናት። መጀመሪያ ረዳት ስራ አስኪያጅነቷን ተቀማች። አሁን ስራዋን እንኳን ማትረፍ አልቻለች። ያንቺ ነው። አመሰግናለሁ። እመቤት ይጂን ይመስለኛል አንድ ማወቅ ያለብሽ ነገር አለ። ልነግርሽ የፈለኩት ጉዳይ ስለ አለቃ ዣንና አዲሷ ረዳት ዊንዋን ነው። ናንጂንና እኔ አንደባበቅም። ለምንድን ነው አንቺ የምትኝን ማዳመጥ ያለብኝ? እውነታው ያለሽኝ ብቸኛ ተስፋ አንቺ ነሽ። እያዳመጥኩ ነው። ያኔ አለቃ ለተጨማሪ ስልጠና የላከኝ ዊንዋንን ለመቀበል ፈልጎ ነው። እና ደግሞ ግብዣው ላይ ዊንዋን የለበሰችው ቀሚስ በድርጅቱ ሂሳብ አይደለም፣ አለቃ ዣን በራሷ ያሰፋላት ቀሚስ ነው። ጌጣጌጡም እንደዛው እሱ ነው የገዛላት። እሱን እንዳየዋ ታውቂያለሁ። ግን በቀጥታ አስረጅኝ እስኪ። ዊንዋን ምን አይነት መንገድ እንደተጠቀመች አላውቅም። እንደሚሰማኝ እንደ ፍቅረኛ ነገሮችን ካላስተካከልሽ መቆጣጠር ይከብድሻል። ብዙ ነገር ማስተካከል አለብሽ፣ መቆጣጠር አለብሽ። ይሄንን ለእኔ የምትነግሪበት ምክንያት ስራሽን ለማስመለስ ነው? ግን እኔ ሁሌ የምማምነው ፈጣሪ ራሳቸውን የማይወዱትን አይረዳም። እና ለምን እረዳሻለሁ? እንደ አዲስ ወደ ስልጠና ብላክም ግን ጥቅም አለኝ። ጥሩ ሀሳብ ይመስላል። ዊንዋንን ከድርጅቱ ማስወጣት እስከቻልን ድረስ ሌንግ ፌንግ የጨረታውን ዋጋ ከፍ አድርጓል።
ስለዚህ የሻሎ ኮስሞ የጨረታ ዋጋ 3 ሚሊዮን ዩዋን ጥሬ ገንዘብ መሆን አለበት። በተጨማሪም የኩባንያው አክሲዮኖች 200 ሚሊዮን። እንደ ግምታችሁ የአልፋ የጨረታ ዋጋ ከ380 እስከ 420 ሚሊዮን ዩዋን ነው። ግን አሁን ደግሞ እኛ በቂ በጀት የለንም። ሪፖርቱ የሚያሳየው ተጨማሪ በጀት እንደሚያስፈልገን ነው። ከባድ ነው። አንድ ዘዴ አስባለሁ። እናንተ ለድርድሩ ተዘጋጁ። እሺ። ኑሃን፣ መድኃኒቶቹን አምጥቻለሁ። የብርድ አለ፣ ፋሻ አለ፣ የጉሮሮ ሁሉም አይነቶች አሉ። ይዘሽ ሂጂ። ይዤ አልሄድም። ኢንግላንድ ለ7 ዓመት እኮ ኖሬያለሁ። ሌላ ሀገር እኮ ነው የምትሄጂው። እኔ ግን እጨነቃለሁ። የትኛው የበለጠ ያምራል? ምንም ነገር ያምርብሻል። ጥያቄውን አልመለስሽም። ከኢንግላንድ የማመጣልሽ ነገር አለ? አሁን ላይ በሁለቱ ድርጅቶች መሀል ባለው ጉዳይ ውጥረት ውስጥ ትሆኛለሽ። ለመግዛት ጊዜ የለሽም። ስለኔ አትጨነቂ። አንቺም ሰሞኑን ትርፍ ሰዓት መስራት አብዝተሻል። የስራዬን ሁኔታ መቼም ታውቂዋለሽ። 24 ሰዓት ጥሪዎችን ማስተናገድ አለብኝ። እህቴ፣ ራስሽን ማስጨነቅ አቁሚ። ገንዘብ አገኛለሁ። ገንዘብ ማግኘት የኔ ስራ ነበር። ኑሃን፣ የምትሄጂበት ሰላም ነው አይደል? ምን ይፈጠራል? ያመጣሽልኝን መድኃኒቶች ስለምወስድ ምንም አልሆነም። ስላንቺ መጨነቅ አልፈልግም። ሄጃለሁ በቃ። እህቴ፣ የቱ ያምርብኛል? ፈካ ያለውን። ቀዩ ያምራል። ይኸው የምትፈልጉትን ያህል። እርግጠኛ ነሽ? የመጨረሻውን ዋጋ ለኒሉ መስጠት ትፈልጊያለሽ? በደንብ አስቢበት። ይሄ ዣንና አንዣንን የሚጎዳ ውሳኔ ነው። የዚህ ፕሮጀክት ዓላማ መሸነፍ ብቻ ነው። በናንጃን ብቃት እተማመናለሁ። ድርጅቱ ምንም አይሆንም። አንድ ሰው ግን መሸነፍ አለበት። አሁን ሳስበው ከአንዳንድ ባህሪያቱ በስተቀር አንቺና ሊኑ አንድ አይነት ናችሁ። ይሆናል። እንደማምነው አልፋን አሁን ላይ ማንም ቢያገኝ ትልቅ ስኬት ይሆናል ብዬ አምናለሁ። አሁን በሰማነው አጭር መግቢያ በሁለቱም ድርጅቶች አሁን የበለጠ ስለ አልፋ የወደፊት እጣ ፈንታ እርግጠኛ ነኝ። በትክክል። እባካችሁ ትንሽ ረፍት አድርጉ። ዋናው ጨረታ በ1 ሰዓት ውስጥ ይጀምራል። ሰዓት አክብሩ። ነይ ከኔ ጋር ሊሉ። እኔ ነው? እባክህ አቁም። ሰዓት ደርሷል፣ ና ግባ። ስራ ጥሩ ነው፣ ግን መብላት አለብኝ። ነገርኩህ ሊሉ፣ ቶሎ ና አታርፍድ።
ዋና ስራ አስኪያጅ ሉ የጠቀስከው ዋጋ ገንዘብህን እንዳያሳጣህ አትፈራም? ምንም አይነት ገንዘብ አያሳጣኝም። የአልፋ ፕሮጀክት ወደፊት ትልቅ ተግባራዊ ጥቅም በእርግጥም ያመጣል። ፍርዴን አምናለሁ። አቶ ሌክ ከፊቴ ባለፈው አመት የኩባንያችን እቅድ ተቀምጧል። ስታነበው በእኛ ኩባንያ ላይ የበለጠ እምነት ይኖራል ብዬ አምናለሁ። ቀጣይ እንገናኛለን። ጥሩ እንደምንሰራ ተስፋ አለኝ። እንኳን ደስ አለ። አመሰግናለሁ። ረስቼው ዌንዋን ለዚህ ሁሉ መሳካት የዌንሩ ጥረት ነው። አመስግኛት መሄዴ ነው። ዌንዋን ከእህትሽ ጋር ምን አገናኝቶት ነው? ምንም አላውቅም። እውነት ምንም አትናደጂ። ታውቂያለሽ ናጂን አልፋን የራሱ ለማድረግ በጣም ብዙ ለፍቷል። መረጋጋቱ አይቀርም። የአሸናፊን ፊት ማየት እንዴት ያናዳል! በጣም ብዙ ለፍቷል። ተከፍቶና አዝኖ መሆን አለበት። ኑሃን እህቴ፣ ከመሸ ደወልኩ። አረበሽኩሽም አይደል? እስካሁን አልተኛው። ምን ነው ችግር አለ? እህቴ፣ እውነት አንቺና ዡ ግን እንዴት እስካሁን ምንም ላትይኝ ቻልሽ? ትልቅ ጉዳይ አይደለም። ሌሎ የገንዘብ ድጋፍ ፈልጎ እኔን ጠይቆኝ ነበረ እና ምሽ ያልኩት። ምን ነው ዣን በዚህ ምክንያት ወቀሰሽ እንዴ? አይ ኑሃን፣ ልነግርሽ ሳልፈልግ ቀርቻ አይደለም። ሌሎ የንግድ ስራ ብቻ ነው ብሎኝ ነበረ። ተፈካካሪዎች እንደሆናችሁ ስለማወቅ ለመናገር ከበደኝ።
ስለዚህ ባውቅ ኖሮ ያንቺ ጥፋት አይደለም። ልክ ነው ያረግሽው። በዛ ላይ ቢናደድ እንኳን ቢያባረረኝ ነው። ማባረር? እሱማ ጥሩ ነበር። ረዳት እንድትሆኝ አልፈልግም። እህቴ መደሳሰትሽን አቁሚ እንጂ። ለዚህ ጨረታ በእውነት ብዙ ጥረት አድርገናል። ይህንን መቀበል ለእኛ በጣም ከባድ ነው። እኛ አንቺና ዣንን ማለትሽ ነው? እሺ አሁን ተኚ፣ አላስቸግርሽ። ቆይ ኑሃን፣ እኛ ደህና አደርክ? ብዙ ደክመሃል። የእረፍት ጊዜ በጣም የተጣበበ ነው። ወጥተን አየር እንውሰድ። ለንደን ጥሩ የአየር ሁኔታ አላት። ኢንግላንድ ውስጥ ድርጅት ቢኖርህም ዞር ዞር ለማለት ጊዜ የለህም። አየሩን አናባክነው። ይሄ ታዋቂ ድልድይ ነው። ወደ ለንደን ብቻ መጥቼ አውቃለሁ። ሌላ ደስ የሚል ቦታ ታውቂያለሽ? በጣም ብዙ። የት? እዛ እንሄድ። ለስኬታችን ይቅርታ። አቤት አባ። ሄሎ፣ ውጤቱ እንዴት ሆነ? ራስ ስማ። ተሳክቷል። ቼርስ። አንተ ትንሽ ልጅ አባትን የምታስፈራራው እንደዚህ ነው። አታስብ፣ አልፋን ካገኘን በኋላ ፊት ለፊታችን ያማረ ነው። ልጅ አያሳፍር። እሺ
对面部分太调皮，面部神经极度崛起。ነይ ከኔ ጋር እዚህ እንብላ። አሁንም ሻይ ለመጠጣት ትንሽ ጊዜ አለን። ምሳ ለመብላት ሰዓት ገና ነው። ሰላም ሰላም። ምረጡ። እናመሰግናለን። ከአሳና ቺፕስ ውጪ ቆንጆ ምግብ ምን አለ? ብዙ አለ። እንደ ድንች ድንች። ይሄ ሬስቶራንት ቆንጆ ምግቦች አሉት። ጃኬት ድንች ትቀምሰዋለህ? እቀምሰዋለሁ። ይህንን ልብስ ለብሰሽ ነው ወደ ግብዣው የምትሄጂው? ችግር አለው? ቆንጆ አይደለም? የተሻለ መልበስ ትችያለሽ። ለስራ ነው የሚሄደው። ለሙያው ይመጥናል። አንድ አይደለም። ከኔ ጋር ነው የምትሄጂው። እሺ እሺ። የሱ እሺ። አመሰግናለሁ። እሺ፣ ዘና በሉ። እናመሰግናለን። ለምን ጃኬት ድንች እንደተባለ ታውቃለህ? ከላይ እንደምታየው ቆዳ አለው። ውስጡ ሲከፈት ደግሞ ጃኬት የተከፈተ ነው የሚመስለው። አንቺም አለሽ። ከፈለክ ቺዝ ወይም የፈለከውን መክተት ትችላለህ። እንደውም አንዳንድ ሰዎች ስጋውላ በርከት አድርገው ይጨምሩበታል። እንዴት ነው? ኢንግላንድ አሳ ብቻ አይደለም ያለው፣ ያንቺም ይመስላል።
ይሁን። እሺ፣ ግን እንደ ረዳት የተጋነነ ይመስለኛል። ቅድም የለበስኩት ልብስ በቂ ነበር። ግን እኔ ረዳት ነሽ። ከኔ ጋር ዝንጠሽ መታየት አለብሽ። እሺ።捆绑。